ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ ውድ ክርስቲያኖች እንዲሁም ሙስሊሞች የአምላካችን ቃል ብለው የሚያምኑት ቁርአን ለካዱ ሰዎች ምንም ምህረት የለሽና እነሱንም የካዱትን ሰዎች የሚያቆያቸው ኃጢያትን እንዲጨምሩ ብቻ መሆኑ ታውቃላችሁ። ለማንኛውም ዛሬ የምንመለከተው ይሄንን በዚህ ጉዳይ እስልምና ምን ያስተምራል የሚለውን ነው እና ክርስትናስ ምን ያስተምራል የሚለውን እንመለከታለን። ሱረቱ ኢምራን 178ኛው አያ ላይ እንዲህ ይላል፣ እነዚያ ካዱት ሰዎች እነርሱ ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው እንዳያስቡ። አስተውሉ፣ አላህ ነው የሚናገረው። እነዚያ ካዱ ሰዎች እነርሱ ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢያትን እንዲጨምሩ ብቻ ነው ይላል። ምን አልኳችሁ? ኃጢያትን እንዲጨምሩ ብቻ። ከዛ ምን ይላል? ለእነርሱ አዋራጅ ስቃይ አላቸው። በዚህ አንቀጽ እንደምንረዳው ሁላችንም አላህ የካዱትን ሰዎች ምንድነው ኃጢያትን እንዲጨምሩ ብቻ ነው እንጂ በምህረት እንዲመለሱ አይደለም። አማርኛ ተፍሲሩ ማለትም አፍሪካ ቲቪ ይሄንን ጉዳይ ሲያብራሩ ምን ይላሉ? እንደዚህ ብለው አስቀምጠውታል። መልእክተኛችን ሙሐመድ ሆይ የነዚያ ወደ ክህደት የሚቻኮሉ ሰዎች አድራጎት ተግባር አያሳዝናል። ሰው ኃጢአተኛ አይመስልም። እነርሱ ፈጽመው አላህን በምንም አይጎዱትምና አላህ በመጨረሻይቱ ዓለም ለነርሱ እድልን ላያደርግ ይሻልና። አስተውል፣ ምን አለ? አላህ በመጨረሻይቱ ዓለም ለነርሱ እድልን ላያደርግ ይሻልና ለነርሱም ታላቅ ቅጣት አለባቸው። እነዚያ ክደትን በእምነት የለወጡ ክፍሎች ሁሉ አላህን በምን ነገር በፈጽሞ አይጎዱትም። የለወጡ ለነርሱም አሳማሚ ቅጣት አለባቸው። እነዚያ በአላህ የካዱ ሰዎች ሁሉ እነርሱ ማዘግየት ለነፍሶቻቸው ደግ ነገር ነው ብለው ያስቡ። እነርሱን ምን ኃጢያትን እንዲጨምሩ ብቻ ነውና ብለው ያስቀምጣል አፍሪካ ቲቪ። ክርስትናስ ምን ይለናል? እስቲ እንመልከት። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል፣ ለአንዳንዶች የሚዘገይ እንደሚመስላችሁ ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፉ ወዶ ስለእናንተ ይታገሳል። እንደውም አይሁዳውያን ምን እናደርግ ሲሉት ሐዋርያው ቅዱስ ጳውሎስን ወዶ ስለእናንተ ይታገሳል። ሙስሊሞች እውነት መንገድ ህይወት ክርስትና ብቻ ነው፣ ክርስቶስ ብቻ ነው እና ሐዋርያው ቅዱስ ጴጥሮስ ምን አለ? የሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ አይሁዳውያን ምን እናድርግ ካሉ በኋላ እንደዚህ አለ። ጴጥሮስም አለ ንስሐ ግቡ ኃጢያታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታም ትቀበላላችሁ። ይህ ነው ክርስትና። ታዲያ ሙስሊሞች ለካዲያ ምህረት የሌለው አምላክ ኃጢያትን እንዲጨምሩ ብቻ የሚያደርግ አምላክ ነው ፍትሃዊ ወይስ እግዚአብሔር? መልሱን ለእናንተ ተውኩ። ሰላም ክርስቶስ ይብዛላችሁ።